የማዕከላዊ ኢትዮጵያ ርዕሰ መዲና የብሔር ብሔረሰቦች በፍቅር መኖሪያ የህብረ ብሔራዊነት የውበት መናሪያ ሆሳዕና ኑ በጋራ ሆነን በእድገት ላይ ያለችውን ሆሳዕናን እናልማ። ሆሳዕና ከተማ ሰፊ ከተማ ነው። ብዙ ህዝብ የሚኖርበት ከተማ ነው። እየተስፋፋ ያለ ከተማ ነው። ይህንን እንቅስቃሴ የሚመጥን የመሰረተ ልማት ስራ ያስፈልጋታል ከተማዋ ማለት ነው። ከዚህ አንፃር በክልል ደረጃ ታቅደው የኮሪደር ልማት የፕራይም ሚኒስትራችንም ኢኒሺዬቲቭ የሆነው ኮሪደር ልማት ፋይዳ የጎላ ነው። በከተማዎች ላይ የኮሪደር ልማት ሲገነባ የትራፊክ ፍሰት የሚስተካከልበት፣ ሰዎች በእግራቸው የሚሄዱበት የሚዝናኑበት የከተማው ገጽታ የሚቀይር ፕሮግራም ነው ማለት ነው። ሌላኛው ሩት ደግሞ ከአደባባይ እስከ ወላይታ ማውጫ በር ላይ ይሄዳል። ሌላኛው በሶሮ በኩል የሚሄደው ከዚህ ከአደባባይ ጀምሮ በኤጂ አርጎ የአስፋልት ሮድ የሆሳዕና ጃጁራ ግንብቾ የሚለው አካል እንዲሆን አድርገን ከተማው ዙሪያው የተንቀሳቀሰ ይገኛል። ሌላኛውም ይሄኛውም ከማርያም ጀምሮ እስከ እናቶች አምባኒ ድረስ አንደኛው ሩት የከፊል ለፊታችን የሚታያለን። ከዚህ ጋር ታይዞ ኮሪደር ልማቱ በመንግስት ብቻ የሚሰራ አይደለም፣ በህብረተሰቡ ተሳትፎ የሚሰራ ነው። የህብረተሰብ ተሳትፎ የሚጀምረው ከሀሳብ ነው። ሀሳብ፣ ጉልበት፣ እውቀት፣ ክህሎት ያላቸው የደገፉ ነው። ጎን ለጎን ደግሞ የሀብት ድጋፍ፣ የገንዘብ ድጋፍ ያስፈልጋል። ስለዚህ ህብረተሰቡ ለራሱ በጋራ እየሰራ ያለ ፕሮግራም ነው። ከዚህ ጋር ታይዞ በርከት ያሉ ውይይት መድረኮችን ፈጥረናል ከዚህ በፊት ማለት ነው። በእነዛ ውይይት መድረኮችም ያው ህዝቡ ራሱ ተነቃቅቶ እንደሚሰራ የገባውን ቃል አሁን እየፈጸመ ነው ማለት ነው። በተጨባጭ እኛ እንሰራዋለን ብለው የጀመረውን የኮሪደር ልማት የማጽዳቱ ስራ፣ የሚስተካከሉ ቦታዎች፣ የሚጠገኑ ቦታዎች፣ የሚቦረበሩ ህንፃዎችና ሌሎችንም ህዝቡ በነፃ ወጥቶ እየሰራ እንደሆነ ነው ያያችሁትም እኛም ያየነውና ይሄ ህዝቡ ልማቱ ምን ያህል እንደናፈቀው እንደጠማው ለልማቱ እንዴት ተነሳሽነት እንዳለው የሚያሳይ እያንዳንዱ ተቋም፣ የፋይናንሻል ተቋም፣ የተለያዩ ተቋማት እዚህ ኮሪደር ልማት ላይ አሻራቸውን እንዲያሳርፉ እንሰራለን። ህዝቡም ደስተኛ ነው፣ በጣም እጅግ ደስተኛ ነው። ሲያዩም ገና ሳያልቅም እንደገና ኮሪደር ልማቱ ወደ ውስጥም ይግባ የሚል ጥያቄዎች እየቀረቡ ናቸው። ዋና መንገዶች ብቻ ሳይሆን ወደ ውስጥ ዋና መንገድ ላይ ከዩኒቨርሲቲ እስከ ማውጫ ከመጀመሪያ እስከ ማውጫ ያለውን መንገድ የራሳቸው መንገድ ስለሆነ ከፊት ለፊታችን ካለውም ከብሔር ብሔረሰቦችን ባህል ጋር ታይዞ አስፋልቱን እንደገና ማሻሻል፣ ድሬኔጅ ዲቾች እና ወክዌይ ከዛም ግሪነሪ ይዞ ደረጃን የጠበቀ ስራ ለመስራት እየሄድን ያለንበት ስላለ በአንድ ማዕከል በተለይ ከፍ ያሉ ባለሀብቶች ሌሎችንም በየደረጃ ስለምናገኛቸው እና ተቋማት ይሁድ ዕለት አንድ ፕሮግራም አለ፣ ሀብት የምናሰባስብበት። እዛ ሀብት ማሰባሰብ ፕሮግራም ላይ ጥሪ ያስተላልፈናል። እየተነጋገርን ነው። ተገኝተው የአቅማቸውን ኃይል ኮንትሪቢዩት እንዲያደርጉ እንዲደግፉ ስራቸውን ልማታቸውን እንዲሰሩ ጥሪ ነው የምናስተላልፈው። ከዚህ አንፃር ሁሉም የንግዱ ማህበረሰብም ባለሀብቶቹም ኢንቨስተሮቹም ወጥተው ይህንን ስራ ይደግፋሉ ብለን እናምናለን ማለት ነው። ህብረተሰቡ ግልጽ በሆነ መንገድ ነው ገንዘብ የምንሰበስበው። ዝግ አካውንቶች ወደ 5-6 አካባቢ ተከፍቷል በተለያዩ ባንኮች ላይ። እስካሁን የተሰበሰባለው ገንዘብ አለ። እዛ አካውንት ላይ ነው ገንዘብ የሚገባውና ዝግ አካውንት ነው እሱ። አሰራር አለው የራሱ ለዚህ የተከፈተ አካውንት ስላለው እዚህ ያለውን ልማት እቅዱን አሳይተን ከኮሚኒቲ ጋር በመነጋገር እነሱም ጥሩ ሀሳብ እያቀረቡ ስለሆነ ውጭ ሀገር ያሉ በተለይ ደቡብ አፍሪካ ላይ ያሉ፣ አሜሪካም ያሉ፣ አውሮፓ ያሉ፣ ዱባይ ያሉ ወገኖቻችን አካባቢውን ለማልማት ከፍተኛ ፍላጎት አላቸውና እሱን እኛ መርተን አስተባብረን እስከ ውጭ ሀገር ድረስም ጭምር የምንሄድ መሆኑን አመሰግናለሁ። በዚህ አጋጣሚ ጥሬን ለማስተላለፍ የሚፈልገው የሆሳዕና አካባቢ ተወላጆች ሀዲያ ብቻ አይደለም
ሆሳና አካባቢ ተወላጅ የሆናችሁ በሙሉ የሆሳና አካባቢን ገጽታ በምንቀይረው ስራ ላይ አሻራ እንዲያኖሩ የበኩላቸውን ድርሻ ራሳቸውም ሌሎች ሰዎችንም በማስተባበር ሌሎች ፕሮጀክቶችንም ፕሮግራሞችንም ዓለም አቀፍ ድርጅቶችንም በማስተባበር ራሳቸውንም ኮሚቴ ሆኖ እዚህ አካባቢ ያለውን ስራ በጋራ እንድናለማ በጋራ እንድንንቀሳቀስ በእኛ በኩል ዝግጅት ያደረግን ስለሆነ ውጭ ሀገር ያላችሁ በሙሉ ወንድሞቼና እህቶቼ ከዛም ከፍ ካላችሁ አባቶቼና ልጆቼ እዚህ ፕሮጀክት ላይ ሆሳናን በመናለማው ሀዲያንም አካባቢ በመናለማው ልማት ላይ ያለ ልዩነት ሁሉም ሰው እንዲረባረብና ተሳትፎን እንዲያበረክት ጥሪ ለማስተላለፍ ፈልጋለሁ። አመሰግናለሁ። ሆሳናን ለነዋሪዎቿ ተስማሚና ምቹ ለማድረግ የካቲት 30 2017 ዓ.ም ከቀኑ 10 ሰዓት ጀምሮ የገቢ ማሰባሰብ መርሃ ግብር በሀዲያ ባህል አዳራሽ ተዘጋጅቷል። ኑ በጋራ የጋራ ቤታችንን ሆሳናን እናልማ።